ሰላም ሰላም የመሰላል ቤተሰቦች እንደምሰነበታችሁ። በዛሬው ፕሮግራማችን 11 ከበድ ከበድ ያሉ በስራ ቃለመጠይቅ ሊቀርቡ የሚችሉና በጣም አሉታዊ በሆነ መንገድ የሚቀርቡ የሚመስሉ ግን ሲመለሱ ፖዘቲቭ በሆነ መንገድ መመለስ ያለባቸው ጥያቄዎች እንዲሁም ቀጥተኛ ጥያቄዎች ስለሆኑ ቀጥተኛ ምላሽ የሚያስፈልጋቸው ምንም አይነት ዙሪያ ጥምጥም ሳይኬድ ቀጣይ ምላሽ የሚያስፈልጋቸውን ጥያቄዎች እንመለከታለን። እንግዲህ ቻናሉን በመመልከት በምትጀምሩበት ጊዜ ላይክ ማድረጋችሁን አትዘንጉ። ለሌሎች እንዲዳረስም ሼር ማድረጋችሁን አትርሱ። ሳብስክራይብ ያላረጋችሁም ሳብስክራይብ እንድታደርጉ እየጋበዝን ወደ ፕሮግራማችን እንሄዳለን። በዛሬ የምንመለከተው የመጀመሪያ ጥያቄ በእርግጠኛነት ከአንድ በላይ ድክመት አለ። you must surely have more than one weakness። ይህ ጥያቄ በሌላ አባባል ምን ድክመት አለብኝ ትላለህ፣ ሌሎች ድክመቶችን ንገረኝ እንደማለት ነው። ይህን አይነት ጥያቄ የሚጠይቀው ተፈታኙ ጫና ውስጥ ለመክተትና እንዴት እንደሚፈታው ለማየት ታስቦ የሚጠይቅ ጥያቄ ነው። ምላሽ የሚሆነን ምሳሌ ለእንደዚህ አይነት ጥያቄ ደግሞ ሁሉም ሰው ከአንድ በላይ የሆነ ድክመት አለው ብዬ አስባለሁ። ተጨማሪ ማሰብ ካለብኝ በጣም ጠለቅ ብዬ ወደ ዝርዝር እገባለሁ። እሱም ደግሞ አንድን ስራ ለመጨረስ ረዘም ያለ ጊዜ ይፈጅብኛል። እኔ በጣም የማምነው አንድ ነገር መሰራት ካለበት በደንብ በጥራት መሰራት አለበት ብዬ ነው። አንዳንዴ ቶሎ ብለህ መስራት ለስራ ድግግሞሽና አላስፈላጊ ወጪ ይዳረጋል። ምንም እንኳን ሁሉም ነገር በከፍተኛ ጥራት መሰራት አለበት ብዬ ባላምንም ጥሩ ግን በቂ መሆኑን ከችሎታዬ መገንዘብ እችላለሁ በሚል ምላሽ መመለስ እንችላለን ማለት ነው። ሌላ ሁለተኛ ምን አይነት የባህሪ ችግር አለብህ? what character flaws do you have? ይህ ጥያቄ ከቅድሙ ጥያቄ ጋር ተመሳሳይ ነው። ሆኖም ለዚህ ጥያቄ ምላሽ ስንሰጥ ተፈጥሯዊ የሆነና እንደ አሉታ የሚታይ ባህሪ መንገር የለብንም። ምክንያታዊ የሆነ ምላሽ ልክ አስቸጋሪ ባህሪ ያለኝ ብዬ አላስብም የሚል ምላሽ መስጠት ጠቃሚ ነው። ጥያቄውን ቀየር በማድረግ መመለስ ይቻላል ማለት ነው። ምሳሌ የሚሆን ምላሽን የሁሉም ባህሪ ይለያያል። ሆኖም ግን እኔ አስቸጋሪ ጠባይ ያለኝ ብዬ አላምንም። በእርግጥ ነው አንዳንዴ በጣም ስራዎች ቶሎ እንዲጠናቀቁ ልፈልግ እችላለሁ። አንዳንዴም ለስራዬ በጣም ወሳኝ ልሆን እችላለሁ እና የስራ ባልደረቦቼ በእኔ ደረጃ እንዲሰሩ መጠበቅ ይታይብኛል። ካልሆነ ግን እኔ በጣም ትዕግስተኛና ለስራ ባልደረቦቼ በቂ ዕድል ለመስጠት የምጥርና አንድ አይነት ስህተት ከአንዴ በላይ ሲሰራ ግን አልወድም የሚለው ምላሽ ይሆናል። ሌላ የምንመለከተው ሶስተኛው ነቀፌታ እንዴት ታስተናግዳለህ? how do you handle being criticized? ለዚህ የሚሆነው ምላሽ በዚህ መንገድ መመለስ ይችላል። ነቀፌታ ከቀረበብኝ በጸጋ ነው የምቀበለው፣ ራሴንም እነቅፋለሁ። በተለይ ገንቢ ነቀፌታ ከኔ በላይ ልምዱ እውቀቱና ነገሮችን በተለየ መንገድ ማየት የሚችሉ ምላሽ የተሰነዘረ ከሆነ በጣም ነው የማደንቀውና ለመሻሻልም የምጠቀምበት። ሌላው የምንመለከተው ትዕግስት እንድታጣ የሚያደርግህ ነገር ምንድን ነው? what really makes you lose your rage? ምላሽ ለዚህ ጥያቄ ምላሽ ንዴት ስራን ውጤታማ እንዳትሆን ከሚያደርግ አንዱ እንደሆነ እረዳለሁ። ሆኖም አንዳንዴ የሰዎች ባህሪ ወደ ንዴት ሊመራ ይችላል። ቢሆንም እኔ ግን ትኩረቴን ስራዬ ላይ በማድረግና በመረጋጋት መፍትሄ ለመስጠት እጥራለሁ። ሌላኛው የምንመለከተው ጥያቄ ከአስቸጋሪ የስራ ባልደረባ ጋር እንዴት አብረህ ለመስራት ቻልክ? how did you cope with the most difficult colleague you have ever had? ይህ ጥያቄ ይህንን ጥያቄ በምትመልስበት መንገድ ለጥያቄ ስለአንተ ከሰዎች ጋር የመግባባት ችሎታ ይነግራቸዋል። ስለዚህ ከሰዎች ጋር በምትጋጭበት ሶስት መንገዶች ምላሽ መስጠት ይችላል። አንድ ግብግብ በመግጠም ምላሽ ልሰጥ ይችላል ስትጋጭ። ሁለተኛው ከእነሱ ጋር ለመግባባት መንገድ መፈለግ ሊሆን ይችላል። ሶስተኛው ደግሞ መደበቅ ወይም ሸሸት ብሎ ማሳለፍ። ምላሽ በምትሰጥበት ሁሌም ራስን ከሁለተኛው ምድብ ላይ አስቀምጥ። ምሳሌ የሚሆን ምላሽ እንመልከት። እንደ ማንኛውም ሰው አስቸጋሪ ሰዎች ጋር መነጋገር ነበረብኝ ይኖሩብኝ ያውቃል። አንዳንዴ የራሳቸውን ስራ እንድትሰራላቸው የሚፈልጉ የራሳቸውን ስህተት ላንተ የሚሰጡና አብሮ ለመስራት አመለካከታቸው በጣም የማይመች ሰዎች ያጋጥሞኛል። እኔ ግን ሀሳቤን ለመግለጽ አልፈራም። በጣም አስቸጋሪ በሆነ ሁኔታ ውስጥ ስትሆን መግባባት አስፈላጊና ለመግባባት እድል ስለሚሰጥ
በመጣላት አላምንም። እንደዛ ያሉትን ሰዎች መረዳት ውጤታማ ያደርጋል ብዬ አምናለሁ። ሌላው የምንመለከተው ጥያቄ እኔ ቦታ ላይ ብትሆን ምን አይነት ጥያቄ ትጠይቀኝ ነበር? ኢፍ ዩ ዌር ኢን ማይ ፖዚሽን ዋት ኩዌስችንስ ውድ ዩ አስክ? ይህ ጥያቄ በቀናነት እነሱ ያላዩትን ጥያቄ ለማወቅ ፈልገው ሊሆን ይችላል። በሌላ በኩል ደግሞ ምን ያህል በራስ የምትተማመን ሰው መሆንን ለመረዳትን ፈልገው ሊሆን ይችላል የሚጠይቁ። ስለዚህ ይህን ጥያቄ በምትመልስበት ጊዜ መጠየቅ ያለብን ጥያቄዎች እኔም በወል ጠይቃቸው የምችላቸውን ጠይቀኛል። እኔም በሆነ ጊዜ ኢንተርቪው አድርግ ስለነበር ልጠይቀኝ የምትችለው የሚለው ጥያቄ ባለፉት 5 ዓመታት ራስህን እንዴት አሳደግ፣ ምንስ ተማርክ የሚለውን ጥያቄ ነው። ሌላኛው ጥያቄ ምን አይነት ከባድ ጥያቄ ልጠይቅ እችል ነበር? ዋት ውድ ቢ ዘ ታፈስት ኩዌስችን አይ ኩድ አስክ ዩ? የዚህኛው ምላሽ ማለት የምትችለው ድክመትን ሊያጋልጥ የሚችል ወይም የሰራው ከባድ ስህተት ምን ነበር ከሚለው ጋር ተያይዞ ቢጠየቅ ከባድ ይመስለኛል። ሌላ የምንመለከተው ከሌሎች ቃለ መጠይቅ ከማድረግላቸው ተወዳዳሪዎች አንተ ምን የተሻልክ ያደርጋል? ዋት ሜክስ ዩ ቤተር ዳን ኤኒ ኦፍ አዘር ካንዲዴትስ አይ አም ኢንተርቪዊንግ? በዚህ ጥያቄ በተዘዋዋሪ እስካሁን በነበረው ሂደት አንተ ልታሳምናቸው አለመቻልን እየገለጹልህ ሲሆን፣ በሌላ በኩል ደግሞ አንተ ራስህን ብቁ መሆንህን እንድታሳይ ፈልገው ሊሆን ይችላል። ስለሆነም የተሻልክ መሆንህን አሳማኝ በሆነ መንገድ ማሳየት አለብን። ይህ ጥያቄ ወደ መጨረሻ አካባቢ የሚመጣ ሊሆን ይችላል። ስለዚህ አሁን በደንብ ራስን ልትሸጥበት የምትችለው አጋጣሚ ነው። ለዚህ ምላሽ የሚሆነው ምሳሌ ስለ ሌሎች ተወዳዳሪዎች ብዙ ማለት አልችልም። ሆኖም በዚህ ስራ ዘርፍ ከ10 ዓመታት በላይ በመስራቴ ብዙ የግንኙነት መስመሮችን ዘርግቻለሁ። በተለያዩ ዘርፎች ያሉ ውሳኔ ሰጪዎችን ለማወቅ ችያለሁ። ይህ ደግሞ ሌሎቹ በቀላል ሊኖራቸው የሚችል ነገር አይደለም። እናም ይህ ለእኔ በስራዬ ከሚጠበቀው በላይ ውጤት እንዳስመዘግብ አድርጎኛል። ካለፈው ታሪኬ በመነሳት ብትቀጥሩኝ የተሻለ ስራ እንደምሰራ አምናለሁ። ሌላኛው የምንመለከተው ጥያቄ ለዚህ ስራ ከሚፈልገው በላይ ብቁ ነህ አይመስልም? አይ ቲንክ ዩ አር ኦቨር ኳሊፋይድ ፎር ዲስ ጆብ ዶንት ዩ? በዚህ ጥያቄ ጠያቂዎች በእርግጥ ስለ ስራው ከሚያስፈልገው በላይ እንደሆን አምነዋል። ሆኖም ለምን ካንተ ልምድና ችሎታ በላይ የሆነ ስራ መስራት እንደፈለግ እንድታብራራ እድል እየሰጡ ነው። ከሚፈልገው በላይ የሆነን ሰራተኛ መቅጠር በእርግጥ አስቸጋሪ ነው፣ በበቂ ሁኔታ ማብራራት ካልቻልክ በስተቀር ማለት ነው። ስለዚህ ለዚህ ምላሽ የሚሰጠው በእርግጥ የመጨረሻ ስራ የማኔጅመንት ላይ ነው የነበረው። እናም ትልቅ ጥቅም አለው። ሆኖም ራሴ የደረስኩበት ድምዳሜ በቀጥታ ከደንበኞች ጋር መስራት ነው እኔን የሚያስደስተኝና ያለኝን ሁሉ እንድሰጥ የሚያደርገኝ። በዛውም ችግሮችን መፍታት፣ ተግባራዊ ማድረግና ፍላጎቶችን ማሟላት ደግሞ ከደረጃ እንደመውረድ አላየውም። ያለፈው ልምዴ በእርግጠኛነት ነገሮችን ሰፋ አድርጌ እንዳይ ያግዘኛል። ሌላኛው ከባድ ጥያቄ እንዳልቀጥር ቦስን ምን ታደርጋለህ? ዋት ዊል ዩ ዱ ኢፍ አይ ዲሳይድ ኖት ቱ ሃየር ዩ? ይህ ጥያቄ የተቀባይነት ማጣትን እንዴት እንደምታልፈው ለማወቅና የሆነ ጫና እንዴት እንደምታልፍ ለማወቅ የሚጠየቅ ጥያቄ ነው። ቀጣይ የስራ ፍለጋ እድል ምን እንደሚመስል ለመረዳት የሚነሳ ጥያቄ ነው። ስለዚህ ምላሽ በምሰጥ በእርግጥ ቅር ይለኛል። ለዚህ ስራ በጣም ፍላጎት ስላለኝ ያወጣችሁትን መለኪያ እንደማሟላና እኔ የምፈልገው ስራ ነው። እንደ ድርጅት ጥሩ ልሰራበት የምችልበት እንደሆነ ማሰብ እችላለሁ። ቢሆንም ሌሎች ያመላክ ስራዎች ስላሉ እነሱ ላይ ትኩረት አድርጋለሁ። ሆኖም ይህ ስራ ለእኔ ተመራጭ ነው። የመጨረሻውና 11ኛው ጥያቄ ረጅሙ የቆይታ ጊዜ ምን ያህል ነው? ሃው ሎንግ ኢዝ ዮር ሎንግ ተርም? ምላሽ ፕሮባብሊ ለጀማሪ ሰራተኞች ከሆነ ለምሳሌ እኔ እንደ አዲስ ተመራቂና የመጀመሪያ ስራዬ ከመሆኑ አንጻር ልምድ ካላቸው የስራ ባልደረቦቼ ለመማር ጽኑ ፍላጎት አለኝ። የቆይታ ጊዜ ግብ ከ5 እስከ 7 ዓመታት ባሉት ጊዜያት ውስጥ ወደ ኃላፊነት መምጣት ነው። ከድረገጻቸው እንደተመለከትኩት እና ከሌሎች እንደተረዳሁት ሰዎችን የማብቃት እድል በተገቢ መንገድ እሰጣለሁ። ሆኖም ወደ ኃላፊነት ለመምጣት የተወሰነ ጊዜ እንደሚወስድብኝ ይገነዘባል። እንግዲህ ውድ የፕሮግራማችን ተከታታዮች ለዛሬ ያቀረብናቸው ጥያቄዎች እዚህ ላይ አጠናቀናል። ቻናሉን ሌሎች እንዲመለከቱት ላይክ፣ ሰብስክራይብ ነሽ ከዚህ ተጠቃሚ እንዲሆኑ እንድታደርጉ እየጠየቅን የዛሬውን ፕሮግራም ስለንጨርሳል። እናመሰግናለን።